የተከበራችሁ የአድማጮች ማህደር ዝግጅት ተከታታዮችና ተሳታፊዎች የዛሬውን ዝግጅት የምንጀምረው ከአንዲት እናት በደረሰን የምክር ጥያቄ ነው። ልጄ ፌቨን ትባላለች። የ12ኛ ክፍል ፈተና ተፈትናለች። እኔ እናቷ ነኝ። ከልጅነቷ ጀምሮ ስዕል ትስላለች። እንዴት እንደማበረታታት ምክር እፈልጋለሁ ሲሉ ልጃቸው በእርሳስ የሳላቸውን አንድ ስዕል አያይዘው ልከውልናል። እኛም የዓለም አርት ጋለሪና የስዕል ትምህርት ቤት ባለቤት የሆነችው ሰዓሊ አለም ጌታቸው ጋር በመደወል ምክሯን ጠይቀናታል። ለወጣት ፌቨንና እናቷ ያላት ምላሽ ተከታዩ ነው። ምንድነው ያው ብዙ እንደዚህ አይነት ፍላጎት ያላቸው ልጆች ቤት ውስጥ ላሉ ልጆች ወላጆች ትልቁ ነገር ትኩረት መስጠት ያስፈልጋል። ምክንያቱም አሁን ብዙ ጊዜ እኛ ጋር በፊት ላይ አሁን እንኳን አይደለም በፊት ላይ በነበረው ወደ ስነጥበቡ ወደ አርት በተለይ የሆነ ነገር ሲመክሩ ከታየ ብዙ ወላጅ አይደግፍም ነበር። ምናልባት ከትምህርት ጋር አንድ ችግር ይፈጠራል የሚል ነገር ነበር። ግን አሁን ምንድነው ልጆችን ማበረታታትና በሚያስፈልጋቸው ነገር ማቴሪያሎችን ማሟላት፣ ሌላው ደግሞ በደንብ አሁን በኦንላይን ራሱ ትምህርቶች አሉ። እነዚህ ትምህርቶችን እንዲከታተሉ ማድረግ፣ ሌላው ደግሞ ለምሳሌ ቤት ውስጥ የሚሰሩ ስራዎች አሉ። ቤዚክ ሰብለው መሰረታዊ የሆኑ ስራዎችን እንዲሞክሩ ወላጆች በዩቲዩብ ላይ ያሉ የተለያየ ቦታ ያው በግልጽ ይገኛል። እነሱን በማየት መሰረታዊ የሆነውን ነገር ዕውቀት እንዲያገኙ በዚህ መንገድ ማገዝ ጥሩ ነው ብዬ አስባለሁ። እኔ አሁን በርካታ 14 ዓመት በታች ያሉ ልጆችን ነው ማስተምረው። መሰረታዊ የተባለውን በዋናው ዩኒቨርሲቲ ላይ ያሉትን ትምህርቶች ቀስ እያሉ እንዲለምዱት ለነሱ በተዘጋጀ ስልጠና ነው ያው የምንሰጠው። ቀስ እያሉ እዛው አብረው እንዲያድጉ ነው የምናደርገው። ለምሳሌ ቤት ውስጥ የሚሰሩ እንደ እቃዎች ተቀምጠው የሚሰሩ ስራዎች አሉ። ለምሳሌ ከለሮችን፣ ቀለሞችን እንዲለዩ እነሱን እንዲያውቁ በዛ ውስጥ ደግሞ በቀላል መንገድ መልመድ የሚችሉባቸውን ስልጠናዎች ነው እና አሁን የምንሰጠውና ትምህርት ቤት ማምጣት ነው። ያ ቢሆን የተሻለ ነው። አጫጭር ኮርሶች አሉ። እነሱ በሚፈልጉት ወላጆች በሚፈልጉት ሰዓት እሱን በዚህ መንገድ እንግዲህ ያው ስልጠናውን ማግኘት ይቻላል። የዘውትር ደንበኛችን መቶ አለቃ ውቤ ታሪኩ በዚህ ሳምንት ደግሞ ይጻፉልን ኑሮ ጨሰ ወይስ ተወደደ ሲሉ ነው። ኑሮ ተወደደ ሳይሆን ኑሮ ጨሰ ብዬ ብገልጸው የዋጋ ግሽበቱን መጠንና ስፋት ትርጉም ይሰጠዋል ብዬ አስባለሁ። ኑሮ ጨሰ የሚለው ቃል ታዳሚ ከፈቀደልኝ ጨለፍ አድርጌ ጨሰ እያልኩኝ ልጠቀምበት ወደድኩ። ሌላ ተመሳሳይ ቃል የለም እንጂ ጨሰ የሚለው ቃል በትክክል አሁን ኢትዮጵያ ውስጥ ያለውን ሁኔታ ገላጭ ነው ብዬ እንዳልሆነ አድማጭ ልብ ሊልኝ ይገባል። አሁን ላይ አብዛኛው ዜጋ በዋጋ ግሽበቱ የኑሮ ውድነት ጭስ ታፍኖ መውጫ መተንፈሻ መፈናፈኛ ቀዳዳ አጥቷል። ጠዋት የተገዛ ዕቃ ከሰዓት እመር ብሎ ሰማያት ደርሶ ይገኛል። ሃይባይ ከዚህ ተመለስ የሚል አካል በምድረ ኢትዮጵያ የለም። የዋጋ ግሽበቱ ከአለፉት 2-3 ዓመታት ወዲህ ሽቅብ እየጋለበ የህዝቡን የመኖር ህልውና አጣብቂኝ ውስጥ ወስዶ ወሽቆታል። ዛሬ ላይ ቁርሱን በልቶ ምሳውን እራቱን የሚደግም ካለ እሱ የአምላክ የቅርብ ወዳጅ ነው ወይም ፈጣሪ ለሱ ያዳላል ማለት ይቻላል። አብዛኛው ሰው ሊታመን በማይችል ሁኔታ በዋጋ ግሽበቱ ተሽመድምዶ ደቆ ወድቋል። ያልደረሰበት ግልግል ያውቃል እንዲሉ አንዳንድ ፌዘኞች ተው አታማሩ፣ የባሳ ያምጣ፣ ተመስገን በሉ እያሉ ይሰብኩናል። ይህን የሚሉት ፌዘኞች አንዱ ቤት ተስካር፣ ሌላኛው ቤት ልደት፣ ሲቀናቸው ደግሞ ሰርግና ማህበር፣ ሌላም እያሉ እጃቸውን ታጥበው ነፃ ያለች ነጠላ ደርበው የሚያንቃርሩ ናቸው። ለመሆኑ ሰው በረሃብ አለንጋ እየተገረፈ በቸነፈር እየተሰቃየ በምን ተአምር ነው ተመስገን የሚለው? ይህንን መከራና ችግር ተሸክሞ ተመስገን ለማለት የመጽሐፍ ቅዱስን ኢዮብ መሆንን ወይም ደግሞ እሱ የታደለውን ጸጋ መታደልን ይጠይቃል።
ያ ካልሆነ ግን እንደኛ ያለው አውደልዳይ ቁርስ በልቶ ምሳ በልቶ እራት የሚከጅል ሰው ጽናቱን ከየት አባቱ አምጥቶ ነው ተመስገን ፈጣሪ የሚለው? አሁን ከደረሰብን የኑሮ ውድነት ይልቅ እየጎዳን ያለው የፌዘኞች ሰንካላ ምክንያት ነው። ዝም ብላችሁ ተመስገን በሉ የሚሉን ወደ ፈጣሪያችን አልቅሰን የዕለት እንጀራችንን ስጠን ዛሬ ብለን እንኳን እንዳንለምን የታሰበ የፌዘኞች የተንሸዋረረ ምልከታ ይመስለኛል። ፈጣሪም ያለው ጠይቅ ይሰጥሃል፣ አንኳኳ ይከፈትልሃል ነው እንጂ መከራንም ስቃይንም ሳትንቀሳቀስ ተቀበል ያለ አይመስለኝም። በአንዱ ቁስል እንጨት ስደድበት የተባለው አይነት ፌዝ የሚያፌዙብን ፌዘኞች ምን አለ ቢተውን አልቅሰን እንኳን ቢወጣለን። በረሃብ አለንጋ እየተገረፍን በቸነፈር እየተቀጣን እንደሌላው ዝም ከምንል አልቅሰን እንኳ ዘለላ የእንባችን ጠብታ ከፈጣሪ ብትደርስና ከሱ የመጣ ከሆነ ቢማለደን። እናም ነገ በኔ ብለን እነዚህን በጨሰ የኑሮ ውድነት የሚሰቃዩ አረጋውያንን መንግስትና መላው ህብረተሰብ እንዲያስተውላቸው እያልኩኝ ልሰናበታችሁ። የሻንጣ ነጋዴዎች ነን ያሉ የዝግታችን ተከታታዮች የአዲስ አበባ ኤርፖርት ጉምሩክ ቅርንጫፍ ጽህፈት ቤት ያወጣውን መመሪያ ተቃውመው አስተያየት ልከውልን ነበር። ይህንን የሰሙ አንድ የዝግታችን ተከታታይ ደግሞ ተከታዩን አስተያየት ልከውልናል። ያቀረባችሁት የሻንጣ ነጋዴዎች አቤቱታ በጣም ተቀባይነት የለውም። ምክንያቱም በዚህ መንገድ የሚሰሩ ሰዎች ብዙዎቹ ኮንትሮባንድ የሚሰሩ ናቸው። በህገወጥ መንገድ ገንዘብ የሚያዘዋውሩ ወዘተ። የሚናገሩት ሁሉ ተቀባይነት የለውም። ስለዚህ መንግስት የሀገሩንና የህዝቡን ጥቅም ለማስከበር ሲባል አጠናክሮ መቀጠል አለበት ሲሉ የወጣውን መመሪያ ይደግፋሉ። አቤል የተባሉ አስተያየት ሰጪ ደግሞ የላኩልን አስተያየት ረዘም ይላል። ርዕሱም እንታገላለን ይላል። ህዝብ በሰፈራችን ጥርጊያ መንገድ ባለመኖሩ ለእንግልት ተዳርገናል ሲል፣ ካድሬው ደግሞ ህዝቡ በራሱ ተባብሮ መንገድ እንዲቀድ እንታገላለን ይላል። ህዝብ በግብር መልክ የምንከፍለው ገንዘብ ወዴት እየገባ ነው ሲል ሲጠይቅ፣ ካድሬው ደግሞ የመንግስት ገንዘብ አጠቃቀም ላይ ግልጽነት እንዲኖር እንታገላለን ይላል። ከላይ የገለጽኳቸው አስቂኝ መተላለፎች በወያኔም በሉት በብልጽግና ውስጥ ካሉ ካድሬዎች ለሚነሳባቸው ተገቢ ጥያቄ ሰንካላ መልስ ናቸው። ሰፊውን ህዝብ ማደናገሪያ መሆኑ ነው። እስቲ ማን ይሙት መስራት እያለ ትግልን ምን አመጣው? ለኢትዮጵያ ህዝብ ችግር እኮ መፍትሄው መስራት ነው ሲሉ ጸሐፊው አቤል ይቀጥላሉ። የካድሬዎች ነገር በጥሞና ከተመለከትን ሁሉን ነገር ወደ ትግልና ግብግብ እንደሚወስዱት ለማጤን ብዙ ጊዜ አይወስድም። እድሜ ለዲሞክራሲ ይሁንና አንድ ካድሬ የሁለተኛ ክፍል ሽፍታም ቢሆን ብዙ መንጋ ኖሮት መመረጥ ከቻለ ምን አለፋችሁ ሚኒስትር መሆን ይችላል። አስቡት፣ ሀገርን የሚያክል ትልቅና ውስብስብ ተቋም ለመምራት በዲሞክራሲ ስም ማንም የህዝብ ስልጣን መቆናጠጥ ይችላል። ከዚያም በዚህ መንገድ የመጣ ካድሬ የመጀመሪያ ስራው በዙሪያው ያሉ የተማሩ ሰዎችን ደብዛ ማጥፋት ነው። ምክንያቱም የኮከብ ብርሃን የጨለማ መኖር ስለሚገልጥ ነዋ። ይህ የአብዛኛው ካድሬዎች የመጀመሪያ ስራ ነው። በመቀጠል ስራቸው ከእውቀት ነጻ የሆነ በየስርቻው ካሉ የትምህርት ተቋማት የሚገዛ ወረቀት መግዛት ነው። ከዛ ምን አለፋችሁ ዶክተር የሚለው ማዕረግ ከስማቸው በፊት መርገው ታያላችሁ። ይህ በኢትዮጵያ የአደባባይ ሀቅ ነው። በነገራችን ላይ እንደዚህ የሚያደርጉት እፍረት የሌላቸው ካድሬዎች ናቸው። ቁመራው ችግሮችን በማወሳሰብና የሚፈቱት ደግሞ በካድሬዎቹ ብቻ እንደሆነ ስሎ በማቅረብ ይጀምራል። ምክንያቱም ካድሬው ከላይ እንደገለጽኩት ነገሮችን ለመፍታት የሚያስችል ክህሎት ስላላዳበረ ማድረግ የሚሆንለት ነገሮችን ውል እንዳይኖራቸው አድርጎ ማወሳሰብ ነው። በዚህም ምስኪኑን ህዝብ ከዛሬ ነገ ችግርህን እፈታልሃለሁ እያለ ማደንዘዝ ልማዱ ነው። ህዝብ ደግሞ ቀድሞም እንዳይደራጅ ስለተሰራበት ጉልበት የለውም። ማርቲን ሉተር ኪንግ ለዚህ ነው ካልተደራጀ ሰፊ ህዝብ ይልቅ የተደራጀ ትንሽ ህዝብ ይበልጣል ያሉት። ከኔ በቀር የሚፈታለ ስለሌለ ታገል ይለናል። ቀን ትግል፣ ማታ ትግል፣ ዘላለም ትግል። ቆይ ግን እኔ በከፈልኩት ግብር ቪኤት እየነዳ እኔን ግን ከእግር ጉዞ ወደ አውቶቡስ ስለማሻግርህ ታገል የሚለኝ ይህ ካርዲ ማን ስለሆነ ነው? አስባችሁታል? ካርዲው እኮ ለያዘው ቦታ ደሞዝ ተከፍሎት፣ ለእግሩ መኪና ተሰጥቶት፣ ለአንገት ማስገቢያ ቪላ ተሰጥቶት፣ ለቤተሰቡ ሳይቀር ምቾት ታድሎትና አጀብ ቆሞለት የሚስኪኑን ህዝብ ችግር ለመፍታት እታገላለሁ ይላል። ጉድ እኮ ነው። እኛ መቼ ታገሏለን? ስራ ስሩና አሰሩ ነው እኮ ያለን። በመጨረሻም ይህ መልእክቴ ነው። ካድሬዎች ወይ እናንተ የአእምሮ ድኩማን፣ ትግል ካማራችሁ የቡጢ ተወዳዳሪ ሁኑ፣ የህዝብን ችግር ግን ስራ ይፈተዋል ይላሉ አቤል።
ማሳሰቢያም አላቸው። ማሳሰቢያው ይህ ጽሁፍ በመንግስት አገልግሎት ውስጥ ጥቂት እውነተኛና ለሀቅ የሚሰሩ ሰዎችን ለማመስገን የተጻፈ ነው ብለዋል። ቀጣዩ አስተያየት ሰጪ ስማቸውን አልገለጹም። በደቡብ ብሔረሰቦች ክልል ጋሞ ዞን በአስቸኳይ ጊዜ አዋጅ ስም ሰላማዊ ሰዎችን፣ ባለሀብቶችን፣ ተቋሚ ፖለቲከኞችንና ንጹህ ነዋሪዎችን አላግባብ ያስራሉ፣ ይደበድባሉ፣ ያንገላታሉ እና ይህ ይቁም ሲሉ ይጠይቃሉ። እንግዲህ አድማጮች ለዛሬ ያዝናቸው መልእክቶቻችሁ የእስካሁኑ ነበር።